ከዜሮ እስቲ እንጀምር አይደለ? ከዜሮ አንጀምርም? ከዜሮ ለመጀመር የምትነሳሳው ምንም ስላልወደድክ አይደለም፣ ምክንያት ስላለ ነው። ምክንያትህ ያሻግርሃል፣ ሰበብስ ያስቀርሃል። አሁን ችግራችንን ማሳደድ አይደለም ዓላማው፣ ብቃታችንን ማሳደግ ነው። አያችሁ፣ ጨለማውን ለማጥፋት ብርሃኑን ማብራት ብቻ ነው የሚጠበቅባችሁ። ከዜሮ ጀምር ማለት አትወድቅም፣ ፈተና አይገጥምም ማለት አይደል። ማን ስለሆንክ ነው ፈተና የማይገጥምህ? ማን ስለሆንክ ነው አንተ ማትቸገረው? ማን ስለሆንክ ነው ማትፈተነው? ትክክለኛ ውሳኔ እንድትወስኑ ከሰው ከመጠየቅ በላይ መቅደም ያለበት ራስን መጠየቅ ነው ማለት ነው። የተለያዩ ስኬታማ ሰዎች ዋጋ ከፍሏል። አዲስ ነገር የለም። ለራሳችሁ ንገሩት፣ አዲስ ነገር የለም። ችግር ገሎ አያውቅም፣ አስተሳሰብ እንጂ ማለት ነው። ከዜሮ እስቲ እንጀምር አይደለ? ከዜሮ አንጀምርም? ከዜሮ እንጀምር። ስለዚህ ሰው ካለ ምክንያት የሚኖር ከሆነ በሰበብ ነው የሚኖረው። በሰበብና በምክንያት በጣም ትልቅ ልዩነት አለ። ምክንያት ማለት አንድን ነገር ለምን እንደሚተገብሩ በቂ ማስረጃ ማስቀመጥ ማለት ነው። ሰበብ ማለትስ ያንን ነገር ለምን እንዳልሰሩ በቂ ማስረጃ ማስቀመጥ ከሆነ ሰው ማስረጃ ካስቀመጠ አይቀር ለመስራት ማስረጃ ቢያስቀምጥ አይሻልም? ስለዚህ ምክንያታዊ ሁን ሲባል ለዛ ነው። ዝም ብሎ በተለምዶ ምክንያታም ነው ምክንያት ያበዛል ይባላል። አይደለም፣ ሰበብ ያበዛል። ደፋር የምትሆነው ምክንያት ሲኖር ነው አይደለ? ከዜሮ ለመጀመር የምትነሳሳው ምንም ስላልወደድክ አይደለም፣ ምክንያት ስላለ ነው። ምክንያትህ ያሻግርሃል፣ ሰበብስ ያስቀርሃል። የስኬታማ ሰዎችን ታሪክ መስማት ደስ አይልም? ሳይሰሩ እነሱ ማግኘትስ ደስ አይልም? ምንም ነው ደስ የማይል። ከዜሮ ጀምር። ከዜሮ ጀምር ማለት አትወድቅም፣ ፈተና አይገጥምም ማለት አይደል። ማን ስለሆንክ ነው ፈተና የማይገጥምህ? ማን ስለሆንክ ነው አንተ ማትቸገረው? ማን ስለሆንክ ነው ማትፈተነው? ፈጣሪን አብስለኝ ካልከው መቃጠል አለብህ አይደለም? ስለዚህ ማን ስለሆንክ ነው? ማን ስለሆንኩ ነው በል። ግልጽ ነው። ካልሰራ የምታገኘው ማን ስለሆንክ ነው። መርህ ካላሟን አስክ ጠይቅ፣ ካልጠየቅ ማን ስለሆንክ ነው አንተ የምታገኘው? ብሊቭ እመን፣ ካላመንክ ማን ስለሆንክ ነው የሚሰጥህ? ማን ስለሆንሽ ነው የሚሰጥሽ? ማለት በቃ ለእኔ እኮ ፈጣሪ። አንዳንድ ሰዎች ትንሽዬ ነገር ለምሳሌ ወይ ስልክ የሆነ ነገር ጠይቀው ሲሆንለት እኔ እኮ ፈጣሪ የጠየኩትን ነገር በሙሉ ይሰጠኛል ይላል። ሰው መሆን ሲያቅተን ህዝብ እንሆናለን። በነገራችን ልድገማ፣ ሰው መሆን ሲያቅተን ህዝብ እንሆናለን። ልንገራችሁ አይደለ? በቂ የምግብ ዋስትናውን የማያስጠብቅ ሰው ዳቦ በቂ አቅርቦት የለም እያለ ኤፍኤም ላይ ይናገራል፣ በቲቪ ይናገራል። ግልጽ ነው። አንተ ሰው መሆን ሲያቅትህ እዚህ ሰፈር ደህና ሰው የለም ትላለህ አይደለ እንዴ? እና if there is no best person in the world be the one። አንተ ሁና ጥሩ ሰው። አንተ ማን አንተ ጥራትና ደረጃ መዳቢያ ያደረገ? አዎ ሚዛን ለምን ትጮታለህ? እንትና ደግ ነው፣ እንትና ክፉ ነው፣ እንትና እኮ ምስኪን ነው፣ እንትና ጨካኝ ነው። ማን ፈረጃ ያደረገ? ለነጻ አድርግ። ራስህ መጀመሪያ ራሳችን ነው ሰው መሆን ያለብን አይደለ እንዴ? ሰው እንሆናለን። ከዛስ ህብረተሰብ እንሆናለን። ሰብ ማለት እኮ በግዕዝኛ ሰው ማለት እኮ ህብረተሰብ እንሆናለን። ካለበለዚያ ለሆዱ የሚያድር ህብረተሰብ እንሆናለን። ህብረተሰብ ስታርት ፍሮም ዜሮ። ከዜሮ ጀምር ማለት ምንም ታሪክ የለህም ማለት አይደለም። ፈተናዎችህን አትወጣቸው ማለት አይደለም። ፈተናዎችህ አንተን እንዲሰሩህ መፍቀድ ማለት ነው እንጂ እንዲያፈርሱ መፍቀድ ማለት አይደለም። ከዚህ በኋላ እኔ እንደዚህ አይነት ችግር ውስጥ አልገባም ማለት ምን ማለት ነው? ችግሮችሽ እንዲያፈርሱሽ ፈቀድሽላቸው ማለት ነው። ማንኛውም አይነት ችግር ሊመጣ ይችላል። እኔ ግን እጋፈጣቸዋለሁ። በቃ ተጋፍጬ ይደርሳሉ። ደፋር መሆን ሲባል አዎ ደፋር መሆን ነው። ታዲያ ደፋር ስለማይፈራ ነው? ማን ያለ? ደፋር ስለማይፈራ እኮ አይደለም፣ ስለሚጋፈጠው ነው። ደፋር ማለት የሚጋፈጥ ማለት እንጂ የማይፈራ ማለት አይደለም። ልክ ፍርሃታችሁ ስትገሉት እርግጠኛ መሆን ትችላላችሁ ማለት ነው። ተግባባን አይደለ? ስለዚህ በአሁኑ ሰዓት ቆም ብላችሁ አስቡ። ምላችሁ ይመስላችኋል? እየሮጣችሁ አስቡ። ቆምንማ እስከዛሬ ቆም ነው ይበቃል። ውዝፍ ዳል ያሉት ቀሪ መቆም አነስተኛ ነው። እባክዎ እየሮጡ ያስቡ አይደለ? ሰዓት የለማን ሁሌ ቆም ለሁሉም ቆመን እንችላለን። በቃ አንድ ሰርተን 6 ሰው ካፌ ቁጭ ብለን አውርተን እንችላለን። ምን እንደሰሩ ታውቃለህ ምን አይባልም። አንዳንዴ በቃ እቅድ ያወጣችሁ ሰዎች አላችሁ። አኑዋል ጎል ካወጣችሁ እቅዱን ደጋግማችሁ ስታወሩት የተገበራችሁት እንዳይመስላችሁ፣ ያሳካችሁት እንዳይመስላችሁ። ስለዚህ ወደ ስራ ዳይ ወደ ጉዳይ አይደለን። ቶሎ መስራት ያስፈልጋል። የተለያዩ ስኬታማ ሰዎች ዋጋ ከፍሏል። አዲስ ነገር የለም። ለራሳችሁ ንገሩት፣ አዲስ ነገር የለም። ችግር ገሎ አያውቅም፣ አስተሳሰብ እንጂ ማለት ነው።
እኛ ቀድመን ስለምንሞት እኮ ነው የሚቀብሩ ሁኔታዎች። ችግሩ አይደለ እንዴ? ካልሞት አይቀብርህም። የገጠመሽ ችግር፣ ያስለቀሰሽ ችግር፣ አንገትን ያስደፋ ችግር ካንተ የባሰ ሰው ስትሰማ፣ ካንቺ የባሰ ሰው ስትሰሚ ማጽናኛ የምትናገሩ እኮ። የህይወት ጥያቄያችሁ የሚመለሰው መቼ ነው? ችግር ሲኖር። ይሄ የሰው ባህሪ ነው። ከምንድን ነው የመጣው ችግር ካላችሁ፣ አብዛኛው ችግሮች ከመዘግየት ነው የሚመጡት። የዘገየ ኃላፊነት ማለት ነው። ኃላፊነታችሁ ላይ ስትዘገዩ ምን ይሆናል? ችግር ነው። ሰው በህይወቱ ላይ ለነገ የሚጠቅመውን በገንዘብም ሆነ በቤተሰብም ሆነ በማህበራዊ በሁሉም የህይወት ዘርፉ አስቀድሞ ኃላፊነቱን ካልተወጣ መጨረሻ ላይ ችግር ይሰጠዋል ፈጣሪ። ለምንድን ነው ችግር የሚሰጠን? ፈጣሪ መሐሪ ስለሆነ ነው፣ ይቅር ባይ ስለሆነ ነው ችግር የሚሰጠን እንጂ እንደ ዳይኖሰር ጥፍት ብንልስ። አሁን ችግር ማለት ሁለተኛ እድል ነው። ጻፏት። ችግር ሁለተኛ እድል ነው። ችግሩን ስፈቱት ጥበቡን ታገኙታላችሁ። እመኑኝ። ዛሬ እጃችሁ ላይ 100,000 ብር 1,000 ብር ካልቸገራችሁ የ100,000 ብርን ዋጋ አታውቁት። ዋጋው የሚገባችሁ መቼ ነው? ሲቸግር። ስለዚህ ችግሮች በሙሉ ዊዝደሞች ናቸው ማለት ነው። ተግባባን? ግን ችግሮች ዊዝደም መሆናቸውን እንዴት እንቀበል? አስቸገረን እኮ ፈጣሪ በዛኛው እያስተማረ ራሱ አንሰማም። በዚህኛው በቃ ችግሮች የሚደጋገሙብን ስላልተረዳ ነው፣ ስላልተቀበለ። በቃ አንድ ነገር እስክትቀበሉት ድረስ ይደጋገምባችኋል። ሰው እንደዛ ነው። ስለዚህ ችግሮች እኛን ሊያስተምሩን ይሰጣሉ። ከተሰጡን በኋላ ደግሞ አቀባበላችን እኛ እንድንቀየር እንድንሻገር ያደርገናል። ግልጽ ነው። ሰው ከመጠየቅ በላይ ራስን መጠየቅ ጥሩ ነው አይደለ? ስለዚህ ሰልፍ አዌርነስ፣ ስለ ራሳችሁ ያላችሁ ግንዛቤ ምንድን ነው? ምን ያህል ነው? ሰልፍ አዌርነስ፣ ራስን መረዳት። ምን ኳሊቲ አለኝ? ምን ኳሊቲ የለኝም? ምን ማሻሻል አለብኝ? ግልጽ ነው። ምን ቶሎ መቀየር አለብኝ? ምን ማዳበር አለብኝ የሚለውን ራስን መረዳት ያስፈልጋል። ከዛስ አሁን ችግራችንን ማሳደድ አይደለም ዓላማው፣ ብቃታችንን ማሳደግ ነው። አያችሁ፣ ጨለማውን ለማጥፋት ብርሃኑን ማብራት ብቻ ነው የሚጠበቅባችሁ። ስለዚህ ብቃታችሁን ስታሳድጉ ችግሮቹ ቦታ እያጡ ይመጣሉ ማለት ነው። ተግባባናል? ሌላኛው ፐርሰናል ግሮዝ ነው። ራስን መጠየቅ ጥቅሙ ምንድነው? ራስን ለማሳደግ ትልቅ ቁልፍ ነው ማለት ነው። ብዙ ሰው ግን ራሱን አይጠይቅም፣ ሰው ነው የሚጠይቀው። እኔ የምልሽ እንትና ከየት አምጥታ ነው ብር እንደዚህ ባንዴ ዝንጥንጥንጥ ያለችው? ልክ ነው ግን እሱ ነገር በቃ እንደዚህ ነው። ምንም የማይጠቅመን ነገር ነው የምንጠይቀው። የዩክሬን ኢኮኖሚ ጂዲፒ ከጦርነቱ በኋላ ስንት የሆነ ይመስልሃል? ምን አገባ? ምንም አይጠቅም። ግልጽ ነው። ሱሬ እንደዛ አትበል፣ ለጠቅላላ እውቀት እንደ እኔ ምንም ጠቅላላ እውቀት አልፈልግም። ስለዚህ የሚጠቅመኝን እንድመርጥ አይደለ እንደ እድል የሰጠኝ ፈጣሪ። ስለዚህ የሚጠቅመኝን ሁሌም ለእኔ ፓወርፉል ቃል ምን እንደሆነ ታውቃላችሁ? ስለ አእምሮዬ ስጠነቀቅ በጣም ለአእምሯቸው ከሚጠነቀቁ ሰዎች መካከል አንዱ ነኝ። ዘ ሳይንስ ኦፍ ጌቲንግ ሪች የሚለው መጽሐፍ ካገኛችሁ አንብቡት። እሺ፣ ምናልባት ሰውን ለማበረታታት ምናምን ብላችሁ ብዙ ችግሮቻችሁ ደጋግማችሁ አታውሩ ይላል። ለምን? አእምሯችሁ ፓስት ይሁን ፕሬዘንት ይሁን ፊውቸር ይሁን አያውቅም። ስለዚህ የባለፈውን ዓመት ችግር ደጋግመሽ ስታወሪ ወደ ፊውቸር ሃፕን ማኒፌስት የማድረግ እድሉ ከፍተኛ ነው። በእድሜክ ነው እንደ መማር የምትፈልገው በሙሉ ባንተነት እንደ ወይ አትባነን መጽሐፍ ለምንድን ነው ማነብ? ስለዚህ ስማርት ነው አይደለም? መጽሐፍ ምናነበው የሰው ተሞክሮ የምንሰማው እኮ ቀድመን እነዛን ነገሮች ፕሪዲክት አድርገን ዌስቴጅ ለመቀነስ ነው ማለት ነው። ግልጽ ነው። ስለዚህ ቶሎ ቶሎ ማድረግ የምትፈልጉ ከሆነ ጥያቄ ጠይቁ። ትክክለኛ ውሳኔ እንድትወስኑ ከሰው ከመጠየቅ በላይ መቅደም ያለበት ራስን መጠየቅ ነው ማለት ነው። ሰውን ከመጠየቅ በላይ ማንን መጠየቅ ይቀድማል? ራስን መጠየቅ ማለት ነው።